የወንጌል እምነት በ34 ዓመተ ምህረት የተቀበለች ሀገራችን ናት። ታዲያ እቺ ጥንታዊነት ያላት በሃይማኖቷ ቀናተኛና ቀናው መንገድ የተከተለችን ሀገራችን ጥንትም ቢሆን ፈረንጆችም አረቦችም ቱርኮችም ግብጾችም ደርቡሾችም ለሷ የተኙላት አንዲትም ሰዓት የለም። ታዲያ በዚች ጊዜ አባቶቻችን ካህናት አባቶቻችን ጳጳሳት ታቦት ተሸክመው እነ ኩራተ ርሱን ይዘው በጦር ሜዳ ውለው ሰራዊቱን እየባረኩ ይችን ሀገር ጠብቃት፣ ይችን ሀገር ተንከባከባት እያሉ ጥንቱንም ቢሆን ደማቸውን አፍሰዋል። እና አቡነ ጴጥሮስን መጥቀስ ይቻላል። እና አቡነ ጴጥሮስን ዛሬም ቢሆን ባለፈው በዜና ማሰራጫዎች እንደሰማነው ቡሬ ላይ የአቡነ ጴጥሮስ ታሪክ ተደግሟል። እና ይቺ ሀገራችን ለኛ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እጅግ በጣም ልዩ ናት። በ1983 ዓመተ ምህረት በወቅቱ በነበረው መንግስት